በጣም አመሰግናለሁ እህቴ ከፍ በይልኝ ዩር ፋቮራይት አይ ላቭ ዩ በጣም አመሰግናለሁ እኔን አፕሪሺየት የምታደርጉ የአማራ እህቶቼ ክበሩልኝ እኔ ዋናው ነገር ለኔ ጠቅሞኝ አይደለም ግን እኔን ሞራል ለመስጠት that's why I love you guys thank you very much እስትና ባጎልሽ ተደራጅቶ እኮ ነው ዛሬ መኪና ማገት የወርቁ አይተነው መኪና እኮ ያገተ ነው ፋኖ ወርቁ 400 ሚሊዮን ብር ለፋኖ አግዞ የከሰረ ሰው ንብረት ሁሉም ንብረቱ ከዱባይ ታግዶበት የተበተነ ሰው ያ የአማራ ደራሽ የአማራ የኦሮሞ ለጋሽ የኢትዮጵያ ሕዝብ ለጋሽ ያ እድሜው 14 ዓመት የታሰረ በ10 ዓመት ውስጥ ያን ሁሉ ሀብት የገነባ ጀግና ያማራ ልጅ ነው እሱ የለም የአማራ ሀብታሞች ዛሬ እንደናበባው ደስታ ያሉ ተባረዋል እንደነበላይነክ እንዲያሉ የሥርዓቱ ደጋፊዎች ብቻ ያሉ እነሱም ገንዘቡ የኦሮሞ ምን አባታቸው ማንጣት አይችሉም የአማራ ሀብታሞች እንደነወርቁ ያለው ግን ጊጋንት ያማራ ልጆች ተባረዋል እነሱም ደግሞ የማይረቡ የፋኖ መሪዎችን ማባረር ሲችሉ ከሰረ ትግሉን እያየ ነው በሏቸው ዘረፋቸው እነሱም ድምጻቸውን አጥፍተው ጠፍተዋል ምክንያቱም ገንዘባቸው ተወርሷል ብልጽግና በዚህ ያሳድደዋል ፋኖ ደግሞ በዚህ ምንም ማይረባ ሆነ ሌባ ነው የተሰባሰበው የራሱን ቪላ የሚገዛ ፎቅ ሴኖትራክ እየተገዛ ነው ይቺ ጊዜ ካለፈች እያወደመ ቢችል ትግሬን ተሸክሞ መግባት ሚኒስትር መሆንና እንደ ወርቁ አይተነው ቢሊዮነር መሆን ነው ካልቻለድስ ሁለት ደብል ኤጀንት ነው ኦሮሞችን የማይገላቸው ወታደሩ እናቶቻችን በኤችአይቪ አስይዘው ልጃገረዶችን ደፍረው አማራን አዋርደው በድሮን መተው በቢኤም ተኩሰው የገበሬውን ቤት አቃጥለው ሀብት ንብረቱ ምርቱን አቃጥለው ሲያዙ የማይገሏቸው እነዘመነ ለምንድን ነው ትዛዝ ይሰጣሉ ስማቸው ስለሄደ ሚዲያውን ገዝተውታል ያፋኖ ደግሞ ይቀልባል ገበሬው ላይ ያ የኦሮሞ ጦር ጨፍጭፎን ሲያዝ እጁን እንዲያረጋል መምታት ነው ያለበት አማራ ሊያዋድም የመጣ ነው በአማራ የኦሮሞ መከላከያን ግን ለይቶ አይገሉትም አማራ ከሆነስ ግንባሩን ይመቱታል ስለዚህ ፋኖ የአማራ ጠላት ነው ማለት ይሄን ኃይል ደግሞ ፋኖ ከስር ያለው ጀግናው ነው ሌባውን የፋኖ ኃይልና አስከመሪዎቹ ለመምታት እንደነ ማስረሻ ሰጥ ያለው ህዝቡን መካስ አለባቸው መንግስትና አማራ ህዝብ ያላወቀው አንድ ነገር አለ እነዚህን በሰላም እየገቡ ያሉትን መትረጌስ አሸክሞ እነዚህ ያሉበትን ስለሚያውቁ ክልሉን ያዋደሙ አማራን ያስጨፈጨፉ እንዲመሩ እንዲጠቁሙ መከተል አለባቸው ይሄ ሚሽን መሰጠት ያን ካላረገ ግን ህዝቡ ራሱ በመርዝ ማጥፋት አለበት አማራን አውድሞ ትግሉን ቀልብሰው ቀዝቃዛ ቢራ ለመጠጣት ትልቅ መቀመጫ ለማቀፍ መግባት አይችልም ማስረሻ ሰጥተና መሰሎቹ አሁን ይሄ ፖለቲካ አጣብቂኝ ውስጥ መክተት አለብን አንደኛ ዘራፊ ፋኖ ወጥሮ ይዋጋል ህዋትን ያባረራል 4 ኪሎን ይዛል አዲስ መሪ ይፈጥራል አላስ ሙሉ በሙሉ እጁን ይሰጥና ወያኔና ሻዕቢያ ባለበት አግቶ ብልጽግናን በአንድ ቀን ያፈርሰዋል ከዚያ ውጭ ግን እነ ማስረሻ ሰጤ ምንም ወታደር ሳይኖርህ ኢጋድ ምናምን ኢጋድ ማለት እኮ ወርቅነህ ገበየሁ ነው ኤርትራዊ በድም ማን ምትለው እኮ አንድ ኦሮሞ ነው አንድ እነዚህ ናቸው እኮ አንዲት ነጭ ቆዳዋ ነጭ ሆነች አምጥተህ ትፈራረማለህ ቀንዳውጣው እዚያ ጋር እየተፈራረመ ማስረሻ አማራን ይወክላል ማን መረጠው መጀመሪያ ሸፍቷል ነበር ከዘመነ ጋር እና ሳምኖ ሲመቱ አንባቸው ሲገደል እኮ ፈርተው ባጎቶቻቸው ሳር ቤት ቆጥ ላይ ተደብቆ ነበር ቀድሞ ማስረሻ ገባ እንደለመደው ሲጠየቅ ምን ትሰራለህ ሲባል በህብር ሬዲዮ በብልጽግና ላይ የሰላ ትችት እያቀረብ ትግላችን እንቀጥላለን አየው የዩኒቨርሲቲ የባህዴን ሴት አግብቶ መምህር ሲያላግጥ ከረመና ተመልሶ ሽፍታ ነኛል ዛሬ ገባ ነገ ሚኒስትርነት ነው ይሄ የጦር መሪ ነው መሆን የሚፈልገው ጀነራል መሆን ነው የሚፈልገው መቶ አለቃ ነው የአማራ መሪ ነው መሆን የሚፈልገው ያስቀምጡታል ደግሞ ታያላችሁ ይሄን ወራዳ አሳደመምታት አሊያ ግን አማራን መካስ አለበት ቴንክ ዩ አማራን መካስ አለበት እንዴት ነው አማራን መንከሰው የገቡን በመግባት ላይ ያሉ የነዚህ የፋኖን የጀግናውን የአማራ ፋኖ ትግል የገደሉ ለትግሬ ህዋት ለኤርትራ ሻዕቢያ ለኦነግ የሸጡ ለብልጽግና የተገዙ እንደዚህ ወራዳ
ሰዎችን አማራን አንገት ያስደፉ ያስጨፈጨፉ የጨፈጨፉትን መሪ ነን ብለው የተቆለሉትን ሰዎች ለማጥፋት ሚሽን ይዘው መነሳት ካልቻሉ እነ ማስረሻ ሰጤን አብይን ተውት። ህዝቡ ራሱ አሳዶ ሊመታቸው ይገባል። ይሄ ፖለቲካ ነው። ጦርነቱ ከቀጠለ 10 ዓመት ቢቀጥል ታዲያ አማራ ልጅ ደንቆሮ ሆኖ ሊቀጥል ነው? ትምህርት ላይ ከፈት ነው? ዛሬ አማራ ህወሓትን እየናፈቀ ነው። ስለዚህ እርቦታላ በጣም ይሄ ደግሞ አደገኛ ነገር ነው። ትግሬዎችን እየናፈቀ ነው። ያን ያረጉት ራሳቸው ትግሬዎች ናቸው። ከአባይ በረሃ እስከ ወለጋ ድረስ ከመኪና አውርደው የሚገሉን ኦሮሞች አይደሉም። ኦሮምኛ ተናጋሪ ትግሬዎች ናቸው። ኦሮምኛ ተናጋሪ ኤርትራውያን ናቸው፣ ሻቢያዎች ናቸው፣ ወያኔዎች ናቸው። ጥቂት ዘረኛ ኦሮሞችን ከፊት አሰልፈው ነው እየገደሉ ያሉ። ወለጋ ላይ የሚያርደን አላሁ አክብር እያለ ኦሮሞ እንዳይመስል ጥቂት ኦሮሞች አሉ። ዋናው ግን 99% ዘረኛ ትግሬዎች ናቸው፣ የሁለቱ ትግሬዎች ናቸው። አማራን ማጥፋት ነው። ማህበራዊ ረፍት መንሳት ይላል እኮ የህወሓት ማኒፌስቶ። ትግሬዎች ናቸው። አብይ እንዳይመስል። አብይማ የበኩሉን ተወጣ። ህወሓት ጠፋች ብሎ አማራን ስለፈራው ሲዋጋይቶ ህወሓት እንዲደረጃ ያደረገው ከሽብርተኝነት ነፃ አረጋቸው። ጠፍቷል ብሎ ጸጥ ብሎ እስከ ወሎ መጣው ሲዋድሙን 2 አውሮፕላን አዘጋጅቶ ሊፈረጥጥ አማራን ቀጥላለ። ጠመንጃ ሰጥቶ ምን አለው? አማራ ጀግና ስለነበር አጣድፎ መታቸው። ሲመታቸው ተመለሱ። ያኔ ተመልሶ ወደ ስልጣኑ ቀጠለ ማለት ነው። ቢያልፍስ ኖሮ ከደብረ ብርሃን ቢያልፉ አብይ አህመድ 2 ሄሊኮፕተር ያዘጋጀው፣ አንዱ ገንዘብ የጫነበት ሚስቱ፣ አንዱ ከናጃቢዎቹ ኬንያ ነበር የሚሄደው። ሚስጥሩን ልንገራችሁ። አብይ አህመድ መነጽር አድርጎ አዋጋለሁ የሚል አንድ ቀን ጦርነት ተተኩሶ አያውቅም። እንዳያችሁት እንደለጠፍኩላችሁ እስክስታ መቺ ነው። እንደ ባጫ ደበሌ አብይ አህመድ እስክስታ መቺ ነበር ነው። ሚስቱም እስክስታ መቺ ነበረች ነው። እስክስታ መቺዎች ሁልጊዜ በፕሮቴስታንት ውስጥ ይደበቃሉ። ዋልጊዎች፣ ሌቦች፣ ዳንሰኞች ሁልጊዜ ጴንጤ ነው የሚሆኑ። ጴንጤ የማንም መጠራቀሚያ ነው፣ የፖለቲካ መሳሪያ ነው። አብይ ክርስቲያን አይደለም፣ አክራሪ እስላም ነው። ለዚህ ነው በኢሳት ጊዜ ዘመዶቹ በሻሻ ላይ ሲገሉን እንደ ከነስሙ ይሁት አብይ አህመድ እድሪስ እያለ የሚቀጥለው ክርስቲያን አይደለም። እሱም ተናግሯል። ጳጳሱ ሲሞቱ የአማራው ጳጳስ ምንድን ነው ያለው? 3 ክርስቲያን መሳይ ሙስሊሞች ቀብሩ ላይ ተገኝተናል ነው ያለው። ይሄ ሰውዬ በፎርጅድ ወረቀቱ እኮ ዶክተር ነኝ ብሎ በመምጣቱ ፍርድ ቤት መቅረብ ነበረበት። ቃሊቲ መግባት ያለበት ሰው እኮ ይሄ ሰውዬ እኮ ሲዋሽ ትግሬ በሚመራው ሀገር ላይ ታጣፊ ክላሽ ይዤ በሰጡኝ ቪኤት መኪና ውስጥ አድር ነበር። አየው ትግሬ በሚመራት ሀገር ቀን ቀን ኢንሳያ